መንግስት ነው የሚቀብራት። መንግስት ነው የሚቀብረው። የሚቀብሩ ደግሞ ይኸውልህ የሚቀብሩ ደግሞ አኸር ኸይር የሚባሉ አሉ። ሀጂ ነብይን የሚቀብሩ ማለት ነው። ገባ? በቃ ወደ አጭሩ ነገር እኮ ይኸውልሽ ሜሪ አዳምጪ። አሁን ሙታለች አይደል ልጅቷ? ቀብረዋት ከሆነ አይደለም ወንጀሉ በጣም ትልቅ ነው። እዛ መሬት ላይ ማንም ሳይፈቅድልህ የሰውን ነፍስ መቅበር አትችልም። ትክክል ገባ? ስለዚህ አሁን ለፖሊስ ከተሰጠች ነገሩ አብቅቷል። ግን ቀብረዋት ከሆነ ገለዋታል፣ አለቀ። ይሄንን አጣሩ። ለፖሊስ ከተሰጠ ግን ፖሊስ ጨረሰ፣ በቃ አለቀ። ቆይ ጆካ ይኸውልህ ኢንፎርሜሽኑን የሰጠኝ አንደኛው ፍቃደኛ ነው። አሁን ሊመጣ ነው። የሆነ ቁጥር ይጽፋል እናስገባዋለን። ሌላ ሰው እንዳታስገቡ። ችግር ይምጣ። እያየው ነው። ደጋግመህ ጻፍ ወንድም አለም። አግኝቼው ነበረ። ይኸውላችሁ አሁን እዚህ ጋር ችግሩ የተደበሰበሰው አስወጣው። ፕሊዝ ማን ያስገባው? ፕሊዝ ካታስወጡ አንድ ሰው አሁን የገባውን አውጡ። ቆይ አንዴ ይሄን ልጅ ላስገባ። አስወጣልሃለሁ፣ ችግር የለም። ኦኬ ያው ገብቷል። በቃ እሱን አናግሩት። አንደኛው እሱ ነው። ሌሎችም አሉ የሰጡኝ ኢንፎርሜሽን፣ ግን እሱም ሞር ያውቃል። በቃ ያው ራሱ እሺ። ሰላም ነው ወንድሜ? ሰላም ነው። እንዴት ነህ? ማን ነው? አለን። ልጅቷ ለፖሊስ ተሰጥታለች ወይስ ቀብረዋታል? ቀብረዋታል፣ አልሰጠም ለፖሊስ። በቃ ስለዚህ አሁን ለፖሊስ ደውሉና አመልክቱ። ስለዚህ ቤተሰብም ተማክሮ እኔ ይዤ አልመጣም፣ አሻራ ስለነካዋት ፖሊስ ስለሚይዘኝ አልመጣም፣ ልጅቷን ለህግ መስጠት አልችልም፣ በህገ ወጥ ወንጀል ስለተጠረጠርኩኝ ፖሊስ ስለሚፈልገኝ ለእናንተ ልጅቷን በኃላፊነት ማስረከብ አልችልም ብሎ እንደዛ አይነት መረጃ ነው ያለኝ። ሲጀምር እዛ ቤት ያሉ ሴቶች ሁሉም ፈርተዋል፣ አይናገሩም፣ አያወሩም። በዙሪያ ያሉ ሰዎች ተንበጫብጨዋል፣ ፈርተዋል። ስለዚህ የት እንዳለሽም አያውቁም። እቺ ፖሊስ ጣቢያ ናት ምናምን እያለሽ እየሰማሁት ነበር። ከታች አስገባኝ እያልኩ ጆከር እያልኩ እየጻፍኩላት አትመልስም አንተ። ስለዚህ ልጅቷም ዝም ብላ ቤተብላ ነው የተላከች የመጣችው። ማንም ሰው ይችን ልጅ እዩ ፔጇን ገብታችሁ ማየት ትችላላችሁ። ገብታችኋል። ይች ልጅ ለሃና ድምፅ ሆና እባካቸው ዝም አትበሉ፣ ይች ልጅ መገኘት አለበት ብላ ፑሽ እያደረገች ፖስታለች። ያንን ፑሽ እያደረገች ፖስታለች። ይች ልጅ ደግሞ ያለ ነገር እዛ ቤት ገብታ አልቀረችም። ለባልስ ቤት ነው የምትውለው። ለባልስ ቤት ገብታለች።